ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። በቦንጋ ማዕከል የብልጽግና ፓርቲ ሁለተኛ ዙር ስልጠና በመውሰድ ላይ የሚገኙ አመራሮች የብሔራዊ ሰንደቅ ዓላማ ቀንን አከበሩ። 17ኛው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ከፍታ በሚል መሪ ቃል እንደ ሀገር ተከብሮ ውሏል። መረታ ብራኑ ሰንደቅ ዓላማችን የህብረ ብሔራዊ አንድነታችን የጋራ አርማ ነው። ሰንደቅ ዓላማችን የነጻነታችን ምልክት፣ የጥንካሬያችን ሐውልት፣ የድላችን አርማ፣ የሉዓላዊነታችን መገለጫ እንዲሁም የህብረ ብሔራዊ አብሮነታችን ዋስትና መሆኑን በአግባቡ በመረዳት ተገቢውን ክብርና ፍቅር መስጠት ይገባል። 17ኛው የኢትዮጵያ ሰንደቅ ዓላማ ቀን ሰንደቅ ዓላማችን ለብሔራዊ አንድነታችን ሉዓላዊነታችንና ለኢትዮጵያ ከፍታ በሚል መሪ ቃል በሁሉም የሀገሪቱ ክፍሎች ተከብሮ ውሏል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስትም በቦንጋ ከተማ በቦንጋ መምህራን ትምህርት ኮሌጅ ቅጥር ግቢ ውስጥ የተከበረው የሰንደቅ ዓላማ በዓል ላይ የተገኙ በክልሉ ከተውጣጡ 683 የዞን የወረዳና የከተማ አስተዳደር የመንግስት አመራሮች ስልጠና እየወሰዱ ከሚገኙ አካላት በተጨማሪ የክልሉ ከፍተኛ የስራ ኃላፊዎችና የጸጥታ አካላት ይገኙበታል። በበዓሉ ላይ ተገኝተው ንግግር ያደረጉት የክልሉ ዋና አፈ ጉባኤ አቶ ወንድሙ ኩርታ የሰንደቅ ዓላማ በዓልን አከባበር በተመለከተ አዋጅ አጣቅሰው ተከታዩን ብለዋል። ማንኛውም የኢትዮጵያ ዜጋ ለሰንደቅ ዓላማ የሚገባውን ክብር መስጠትና የማክበር ኃላፊነትና ግዴታ እንዳለበት የብሔራዊ ሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር በተሻሻለው 863 ህዝባር 2006 አንቀጽ 2 መሰረት በየዓመቱ ጥቅምት ወር በገባ በመጀመሪያ ሳምንት ሰኞን እንደሚከበር ተደንግጓል። ብሔራዊ የሰንደቅ ዓላማ ሲሰቀልና ሲወርድ ሊሰጠው ስለሚገባው አክብሮት፣ ስለሚኖረው የአወጣጥ ስነ ስርዓትና ስለ ሰንደቅ ዓላማ ምንነት፣ ክብርና ትርጓሜውም በአዋጁ በዚሁ መሰረት የተብራራ ነው። የብሔራዊ የሰንደቅ ዓላማ ቀን በዓል በተለያዩ ዝግጅቶችና ሀገራዊ አንድነትና ብሔራዊ መግባባትን በሚያጠናክሩ ሁኔታዎች በድምቀት መከበር ከጀመረ 16 ዓመታትን ያስቆጠረ ሲሆን በዘንድሮ ለ17ኛ ጊዜ ሰንደቅ ዓላማችን ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ከፍታ በሚል መሪ ቃል ይከበራል። ዋና አፈ ጉባኤው አክለውም ዜጎች የሰንደቅ ዓላማ ፊት ቆመው ቃለ መሐላ በመፈጸም ለሀገራቸውና ለሰንደቅ ዓላማቸው ክብርና ፍቅር ዳግም የሚገልጹበት ብሎም የሀገራቸውን አንድነትና ሉዓላዊነት ለማስጠበቅ ቃላቸውን የሚያድሱበት ዕለት ነው ብለዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበዓሉ ላይ ተገኝተው ባደረጉት ንግግር ሰንደቅ ዓላማ ብዙ ዋጋ የተከፈለበትና የሀገር አንድነት ማሳያ ነው ብለዋል። ሰንደቅ ዓላማችን የሉዓላዊነት መገለጫ ነው። የአንድነታችን አርማ ነው። መስዋዕትነታችንን እንዲሁም ነጻነታችን አልፎም ደግሞ የግዛት አንድነታችን ለማስጠበቅ የከፈልንበትን ዋጋ የምናስታውስበት የኛ የኢትዮጵያውያን ኩራት እና መለያ የሆነ አርማችን ነው። ቀደምት አባቶቻችን ለሀገር ክብርና ለሰንደቅ ዓላማ ተዋድቀው የዛሬዋን ሀገር አስረክበውናልም ብለዋል። በርካታ ኢትዮጵያውያን ጥንት አባቶቻችን አያቶቻችን ለሀገር ክብር መስዋዕትነት ከፍለዋል፣ ህይወታቸውን ሰውተዋል፣ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ይህንን ሁሉ ተጋድሎ ሲያደርጉ ለሀገር ክብር ለሀገር ሉዓላዊነት ብለው በባንዲራ ፊት ወይም በሰንደቅ ዓላማ ፊት ቆመው ቃል ኪዳናቸውን አድሰው የሀገር ክብር ጸንቶ እንዲቆይ ለኛ አስተላልፈውልናል። ርዕሰ መስተዳድሩ አክለውም ከጀግኖች አባቶቻችን በተጨማሪ በሀገር መሪዎች በዲፕሎማቶችና በአትሌቶች የተለየ ክብር ተሰጥቶ ኢትዮጵያ በዓለም አቀፍ ደረጃ ኢትዮጵያ የሚለውን ስም ከፍ የምታደርግበት አርማ ነው ብለው በተለይ የአረንጓዴ የቢጫና የቀይ ቀለማት ከኢትዮጵያ ኩራትነት ባለፈ ለአፍሪካውያን የነጻነት አርማ ተደርጎ የሚወሰድ ነው ብለዋል። የሰንደቅ ዓላማ መልእክቶች በዋና አፈ ጉባኤ በአቶ ወንድሙ ኩርታ ቀርበዋል። የ17ኛው ብሔራዊ ሰንደቅ ዓላማ በዓል መልእክቶች እንደሚከተለው ይቀርባሉ። ሰንደቅ ዓላማችን
ለብሔራዊ አንድነታችንና ሉዓላዊነታችን ሰንደቅ ዓላማችን የህብረ ብሔራዊነታችን የአብሮነታችን ማሳያ የአንድነታችን የጋራ አርማ ሰንደቅ ዓላማችን የብሔራዊነታችን የአብሮነታችን ዋስትና ነው። ሰንደቅ ዓላማችን የሉዓላዊነታችን መገለጫም ነው። ኢትዮጵያ ምንም እንኳን ወቅታዊ ፈተና ቢገጥማትም አሸንፋ ትሻገራለች። በልጆቿ መስዋዕትነት የኢትዮጵያ አንድነት ጸንቶ ይቀጥላል። ጀግናው የሀገር መከላከያ ሰራዊታችን የሉዓላዊነታችን አርማ ነው። ሰንደቅ ዓላማችን ለጠንካራ ሀገረ መንግስት፣ ብሔራዊ መንግስት ግንባታ የሚሉ የዕለቱ መሪ ቃሎች ናቸው። አመሰግናለሁ። በቢጣ ወረዳ የሚገኘው አማኑኤል ብርሃንና ህይወት ቅድመ መደበኛና አንደኛ ደረጃ የግል ትምህርት ቤት የ5 ዓመት የስራ አፈጻጸሙን ገመገመ። ትምህርት ቤቱ አፈጻጸሙን ሲገመግም የአሁኑ ሁለተኛ ዙር ነው። ዘገባ የቢጣ ወረዳ መንግስት ኮሚኒኬሽን ነው። ሳሙኤል ቆጭቶ አልዳ አማኑኤል ብርሃንና ህይወት በተሰኘ መንግስታዊ ባልሆነ ድርጅት የተመሰረተው የአማኑኤል ብርሃንና ህይወት ቅድመ መደበኛና አንደኛ ደረጃ የግል ትምህርት ቤት በአሁኑ ሰዓት 2-5 ዓመታትን ያስቆጠረ ሲሆን ከቅድመ መደበኛ ጀምሮ እስከ 8ኛ ክፍል ያሉ ተማሪዎችን ተቀብሎ እያስተማረ እንደሚገኝ ተገልጿል። ትምህርት ቤቱ ባካሄደው የ5 ዓመታት የስራ ግምገማ መድረክ የፕሮጀክቱን ተወካዮች ጨምሮ በክልሉ ፋይናንስ ቢሮ የሲቪል ማህበረሰብ ግምገማና ክትትል ባለሙያዎች፣ የዞንና የወረዳ የትምህርት ባለሙያዎች እንዲሁም አማኑኤል ብርሃንና ህይወት ቅድመ መደበኛና አንደኛ ደረጃ የግል ትምህርት ቤት የስራ ኃላፊዎች ተገኝተዋል። በእለቱም የፕሮጀክቱ ስራ አስፈጻሚን በመወከል ሰነድ ያቀረቡት አቶ ተረፈ ጌታቸው ፕሮጀክቱ ባለፉት 5 ዓመታት በትምህርት ቤቱ ሊያከናውን ካቀዳቸው ተግባራት በላይ ተጨማሪ በጀት በመመደብ በርካታ የግንባታ ማስፋፊያ ስራዎችን መተግበሩን ጠቁመው በአሁኑ ሰዓት የቀጣይ 5 ዓመታትን የስራ እቅድ የያዘ ዶክመንት መዘጋጀቱን ተናግረዋል። የአማኑኤል ብርሃንና ህይወት ቅድመ መደበኛና አንደኛ ደረጃ የግል ትምህርት ቤት ርዕሰ መምህር የሆኑት መምህር ብርሃኑ አየለ በበኩላቸው ትምህርት ቤቱ በፕሮጀክቱ ድጋፍ ደረጃውን የጠበቀ የመማሪያ ክፍሎችና ሌሎች ግንባታዎችን እንዲሁም የትምህርት ቁሳቁሶችን በማሟላት የትምህርት ጥራት እንዲጠበቅ የድርሻውን እየተወጣ እንደሚገኝ ጠቁመዋል። በ2016 ዓ.ም የትምህርት ዘመን ትምህርት ቤቱ ያስፈተናቸውን የ6ኛና 8ኛ ክፍል ተማሪዎችን ሙሉ በሙሉ ከማሳለፉም በላይ በወረዳው ክልላዊ ፈተናውን ከወሰዱ የ8ኛ ክፍል የወረዳው ከፍተኛ ውጤት በትምህርት ቤቱ መመዝገቡ ለትምህርት ጥራት ከፍተኛ ትኩረት ስለመስጠታቸው አመላካች ነው ብለዋል። የተማሪ ወላጆች ተማሪዎቻቸውን ሲያስመዘግቡ ለውጪ መጋራት የሚውል ጥቂት የክፍያ ውል የገቡ ቢሆንም ክፍያውን በወቅቱ ከመክፈል አንጻር ጥቂት ወላጆች ያለባቸውን ክፍተት ሊቀርፉ እንደሚገባ ያሳስቡት ርዕሰ መምህሩ ትምህርት ቤቱ የተለያዩ የግንባታ ስራዎችን በማስፋፋት አሁን ካለበት ደረጃ ወደ ተሻለ ደረጃ ማሳደግ እንዲቻል የወረዳው መንግስት ያለባቸውን የይዞታ ጥበት እንዲቀርፍላቸው ጠይቀዋል። የሰንደቅ ዓላማ ቀንን ስናከብር ሉዓላዊነታችን ለማጽናትና የሰንደቅ ዓላማችንን ክብር ከፍ ለማድረግ በሁሉም መስክ ሀገራዊ ኃላፊነታችን ለመወጣት ዳግም ቃላችንን በማደስ መሆን አለበት ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ለ17ኛው የሰንደቅ ዓላማ ቀን የእንኳን አደረሳችሁ የመልካም ምኞት መግለጫ አስተላልፏል። ክፍለ ዓለሙ ተጨማሪ አለው። እንኳን ለ17ኛው ብሔራዊ ሰንደቅ ዓላማ ቀን አደረሳችሁ። የኢትዮጵያ ሰንደቅ ዓላማ ቀን ሰንደቅ ዓላማችን ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ከፍታ በሚል መሪ ቃል ለ17ኛ ጊዜ በሁሉም የሀገራችን ክፍሎች ተከብሯል። ዕለቱን በሰንደቅ ዓላማ ፊት ቆመን ስናከብር ያለውን ትርጉምና ክብር በአግባቡ በመረዳት ነው። ሰንደቅ ዓላማችን የህብረ ብሔራዊ አንድነታችን የጋራ አርማ ነው። ሰንደቅ ዓላማችን የነጻነታችን ምልክት፣ የጥንካሬያችን ሐውልት፣ የድላችን አርማ፣ የሉዓላዊነታችን መገለጫ እንዲሁም የህብረ ብሔራዊ አብሮነታችን ዋስትና መሆኑን በአግባቡ በመረዳት ተገቢውን ክብርና ፍቅር መስጠት ይገባል። ሰንደቅ ዓላማ ለኢትዮጵያውያን ትርጉሙ ረቂቅና ዋጋውም የላቀ ነው። ኢትዮጵያውያን በደረሱበት የዓለም ክፍሎች ይዘውት የሚጓዙት ትልቁ ስንቅና ትጥቅ በልባቸው የተሳለው የሰንደቅ ዓላማ ክብርና ፍቅር ነው። ኢትዮጵያውያን ያስመዘገቧቸው ስኬቶችና ድሎች ምስጢሩ ከሰንደቅ ዓላማ ክብርና ፍቅር ጋር የተቆራኘ ነው። የኢትዮጵያ ሰንደቅ ዓላማ የቅኝ ግዛት ቀንበር መስበሪያ፣ የአፍሪካ የነጻነት ምልክትም ነው። ሰንደቅ ዓላማችን ክብሩና ዝናው ተጠብቆ ከትውልድ ወደ ትውልድ እንዲሸጋገር ኢትዮጵያውያን ዛሬም ሆነ ነገ እንደ ትናንቱ መስዋዕት ለመክፈል ዝግጁ ናቸው። ጀግናው የሀገር መከላከያ ሰራዊት ሰንደቅ ዓላማው እንዳትደፈርና የሀገሩ ሉዓላዊነት አደጋ ላይ እንዳይወድቅ በጦር ሜዳ አጥንቱን የሚከሰክሰው ደሙን የሚያፈሰው ለሰንደቅ ዓላማው ክብር ነው። በደምና አጥንት ተጠብቆ የቆየውን የሰንደቅ ዓላማችን ክብርና ሉዓላዊነታችንን ይበልጥ ማጽናት የሚቻለው
በተሰማራንበት የስራ መስክ ተግባራችንን በትጋት ስንከውን የምግብ ሉዓላዊነታችንን ለማረጋገጥ ስንታትር ሌብነትና ብልሹ አሰራሮችን በአርበኝነት ስሜት ስንዋጋ ሰላማችንን አጽንተን ለመቀጠል ያለንን ቁርጠኝነት ስናረጋግጥ እንዲሁም በህብር ተናበን መኖር ስንችል መሆኑን ለአፍታም መዘንጋት የለብንም። በምግብ ራሱን የማይችል ህዝብና ሀገር ሉዓላዊነቱ በተሟላ ሁኔታ ተረጋግጧል ማለት አይቻልም። ይሄ የሚረጋገጠው ሁሉም በተሰማራበት መስክ ተግቶ ሲሰራ ብቻ ነው። በመሆኑም የሰንደቅ ዓላማ ቀንን ስናከብር ሉዓላዊነታችንን ለማጽናትና የሰንደቅ ዓላማችንን ክብር ከፍ ለማድረግ በሁሉም መስክ ሀገራዊ ኃላፊነታችንን ለመወጣት ዳግም ቃላችንን በማደስ መሆን አለበት። የመንግስት ኮሚኒኬሽን አገልግሎት። የናይል ወንዝ ተፋሰስ ኮሚሽን መቋቋም በተፋሰሱ ሀገራት መካከል የህግ ማዕቀፍ እንዲኖር ያስችላል ሲሉ ፕሮፌሰር ያዕቆብ አርሳኖ ገለጹ። ፕሮፌሰሩ የህግ ማዕቀፍ በቀጠና አሉታዊ አቋም ያላቸውን አካላት ስርዓት የሚያስይዝ ስለመሆኑም ገልጸዋል። ዘገባ የአዲስ ሚዲያ ኔትወርክ ነው። የናይል ወንዝ ተፋሰስ ኮሚሽን መቋቋም በተፋሰሱ ሀገራት መካከል የህግ ማዕቀፍ እንዲኖርና ሀገራቱ በትብብር ተጠቃሚ እንዲሆኑ የሚያስችል መሆኑን የህዳሴ ግድብ ዓለም አቀፍ ተደራዳሪና የውሃ ፖለቲካ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ገለጹ። የናይል ተፋሰስ የትብብር ማዕቀፍ ተግባራዊ እስኪሆን ለ11 ዓመታት በተፋሰሱ ሀገራት ድርድር ሲካሄድበት መቆየቱ ይታወሳል። አሁን ላይ የማዕቀፍ ስምምነቱን አብዛኞቹ ሀገራት ያጸደቁ ሲሆን 6 ሀገራት ደግሞ የህጋቸው አካል ማድረጋቸው የናይል ተፋሰስ ኮሚሽን እንዲቋቋም አስችሏል። የኮሚሽኑ መቋቋም ሀገሪቱ በትስስርና በትብብር ተጠቃሚነታቸው እንዲያድግና ህጋዊ መሰረት የሚጥል ስለመሆኑ የህዳሴ ግድብ ዓለም አቀፍ ተደራዳሪና የውሃ ፖለቲካ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ተናግረዋል። በማዕቀፍ ስምምነቱ ውስጥ ኢትዮጵያ ግንባር ቀደም ተሳታፊ ከመሆኗ ባሻገር ከፍተኛ የዲፕሎማሲና የእውቀት ሽግግር ተግባር ማከናወኗን ፕሮፌሰር ያዕቆብ ገልጸዋል። ማዕቀፉን ያልፈረሙ ሀገራት ያስተሳሰራቸውን የተፈጥሮ ሀብት በፍትሃዊነት ለመጠቀም ወደ ህግ ማዕቀፍ መግባት ግድ እንደሚላቸውም አስታውቀዋል። በተፋሰሱ ሀገራት የተቋቋመ ኮሚሽን ለቀጠናው አሉታዊ አቋም ያላት ግብጽን ስርዓት ሊያስይዛት ያስችላል ያሉት ፕሮፌሰሩ ሀገሪቱ አሁን የያዘችው አቋም አያዋጣትም ብለዋል። ዓለም አቀፍ የአደጋ ቅነሳ ቀን ከአደጋ የጸዳ የወደፊት ህይወት ወጣቶችን ለመጠበቅና ለማብቃት በሚል መሪ ሀሳብ በአርባ ምንጭ ከተማ ተከብሯል። ቀኑ በኢትዮጵያ ለ15ኛ ጊዜ በዓለም ደግሞ ለ35ኛ ጊዜ በኢትዮጵያ አደጋ ስጋት አመራር ኮሚሽን አዘጋጅነት ተከብሯል። በመድረኩ ንግግር ያደረጉት የኮሚሽኑ ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም የአደጋ ስጋትን ለመቀነስ ትምህርት ወሳኝ መሆኑን ጠቅሰው በተለይም ለወጣቱ ጥራት ያለው የትምህርት አገልግሎት ተደራሽ በማድረግ በትኩረት መስራት እንደሚያስፈልግ ገልጸዋል። በአየር ንብረት ለውጥና በተለያዩ ምክንያቶች የሚከሰቱ ሰው ሰራሽና ተፈጥሯዊ አደጋዎች እየጨመሩ ስለመምጣታቸውም በመድረኩ ተመላክቷል። በመሆኑም ችግሮችን ለመቀነስና ከሰብአዊ እርዳታ ወደ ምግብ ዋስትና ለመሻገር እንደ መንግስትና እንደ ህዝብ በርካታ ስራዎች እየተሰሩ መሆናቸው ተብራርቷል። በሀገሪቱ ከዚህ በፊት የነበረውን የአደጋ ስጋት አመራር ፖሊስ በአዲስ በመተካት ወደ ስራ መግባቱንም ኮሚሽኑ ጠቁሟል። በመድረኩ የፌዴራልና የክልል አመራሮች እንዲሁም የግብረሰናይ ድርጅት ኃላፊዎች ተሳትፈዋል። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።